ሰላም ሰላም ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ጽናት ድራማ ክፍል 308 ደርሰናል ማለት ነው። በጣም አጓጊ ላይ ነው ያለ ነው። በጣም ደስ የሚል ድራማ ነው። ሁላችሁም እንደምትከታተሉት ማለት ነው። እንግዲህ ሀና የአቶ በላይ ጋር አብራ ስራዋን እንድትቀጥል ተነግሯታል ማለት ነው። እና ያው እሷም እሺ ኃላፊነቴን በሚገባ እወጣለሁ፣ ታማኝ ለመሆን ዝግጁ ነኝ፣ ከእርስዎ ጋር መስራት እፈልጋለሁ ብላ ያው ከአቶ በላይ ጋር መስራት ጀምራለች ማለት ነው። እንግዲህ ኬም ይቅርታ ኩሩቤል ደግሞ እባክሽን አንቺ ነሽ ያለሽን እርጅን እያላት ይገኛል። በጣም ይቅርታ አንተ በፊቱ አለቃዬ ነህ፣ አሁን ላይ ግን አለቃዬ አሰሪ አንተ ሳትሆን አቶ በላይ ናቸው። ስለዚህ እኔ ምንም ነገር ልረዳህ አልችልም፣ በጣም ይቅርታ በማለት ትነግረዋለች ለኪራ። ኪራ በጣም ይለምናታል፣ ይጠይቃታል። እሱ ግን አይ አልችልም ነው እያለች አለችው። ለአሰሪ ታማኝ ሰው፣ ስራዬን በአግባቡ የምሰራ ሰው መሆን አለብኝ እንጂ በጭራሽ አላደርገውም፣ አንተን ላግዝህ አልችልም አለችው። የራሱ አንድ ቆራጥ ነገር ነው እየተናገረች አለችው። እኔ ግን እንደሚመስለኝ ቀስ ብለን እንግዲህ እንከታተላለን፣ ቪዲዮንም እናያለን ማለት ነው። እንደኔ ስጠረጥርና ስመነጥር ሀና ቀስ እያለች እየሰራች ምን እያለች ስራዋን በአግባቡ ለመስራት ለመወጣት ተፍ ትላለች። ግን መጨረሻ ላይ ይህን ሁሉ የምታደርገው ለማን ነው? ለኪራ እንጂ ለአቶ በላይ አይደለም። ድርጅቱ እንዳይወርቅባት ነው እየሰራች ያለችው ብዬ ነው የማስበው ማለት ነው። እና እባክሽን እያለ የለመናት ይገኛል ኪራ። በፍጹም አላደርገውም ነው ያለችው። እኔ ያው እንግዲህ መረጃዎቿን እየሰበሰበች ምን እያለች ለነኪራ ነው የምታደርገው ብዬ ነው የማስበው። እንግዲህ ያው የአቶ በላይ ተላላኪ ሀናን እየተከታተላት ይገኛል። እኔ በጣም ደስ ያለኝ ነገር ለአቶ በላይ በጣም አሪፍ ሰራተኛ ናት ብሎ ሂዶ ነግሮታል። እባክህን አትሸወድ እያለው ይገኛል። ይቺ ደግሞ አይጥ የሆነች ልጅ ደግሞ ቤቲ ደግሞ ከበራፍ ስር ሆና እያዳመጠች ትገኛለች ማለት ነው። ግን አቶ በላይ ሰምቷታል። ነይ ግቢ፣ የፈለግሽውን ነገር እኮ ብትጠይቅኝ እኔ እነግርሻለሁ፣ በራፍ ስር ሆነሽ ከምታዳምጪ ብሎ አላት። አይ እኔ እኮ እዚህ የመጣሁት ወሬያችሁን እንዳላቆማችሁ ብዬ ነው እንጂ ለመግባት ፈልጌ ነበረ በማለት ተናገረች። እዚህ በጣም የሚያናድደው ነገር ጽናት የኤደን ኪራን ትፈልገዋለች። ከዚህ በፊት ክፍል 306 ላይ እንዳያችሁት ኪራ ጠጥቶ በመጣበት ሰዓት አብረኸኝ ካልተኛ እያለች በጣም ብዙ ነገር ልብሱን ሁሉ ስታወልቅለት ትገኛለች ማለት ነው። ይሄ ደግሞ አስነዋሪ ነገር ነው ስታደርግ የነበረው ማለት ነው። እና ያው ጽናቴ ደግሞ ምሩ ጋር ሄዳ በቃ ትክዝ ባለ ሁኔታ ምን ሆነች ነው ብላ ስጠይቃት እባክሽን ታክሲ ውስጥ እንደዚህ አይነት ወሬ ሰምቼ ነው ባሏ የጓደኛዋ ባል ነው። ግን ያቺ ልጅ ደግሞ ያንን ሰው በሚያደርግላት ነገር በሚያደርግላት እንክብካቤ ልጁን በጣም ትወደዋለች፣ ታፈቅረዋለች። በዚህ ሁኔታ የጓደኛዋ ባል እሱ ደግሞ አይፈልጋትም፣ ሚስት አለው፣ በጣም ትዳሩን የሚያከብር ልጅ ነው። ስለዚህ
አንቺ ደግሞ ለምንድን ነው ከወንድሜ ራስ ላይ ልማትወርጂው? ምን አይነት ብልግና ነው እየሰራሽ ያለችው? ብላ ጓደኛዋ ትቆጣታለች። በጣም ይቅርታ፣ እኔ እኮ አስቤው አይደለም እንደዚህ ያደረግኩት በማለት ትናገራለች። ጽናት ምሩ ይሄ ነገር ግን ያንቺ ሳይሆን አይቀርም፣ እውነታውን ንገሪኝ በማለት የኔ አይደለም ምሩዬ ዝም ብለሽ ነው ብላ ዝም አለቻት። እኔ ጆከር እና ሰኒ በጣም ነው ያሳዘኑኝ። በእንደዚህ አይነት ሁኔታ መለያየት የለባቸውም። ሁለቱም በጣም የሚዋደዱና የሚፈቃቀሩ ለታደራቸው ክብር ያላቸው ልጆች ናቸው። ፍቅር ምንም ጥፋት የለባትም። ያው እነሱ መሰላቸውና በቃ መወሰን አለብኝ፣ መለያየት አለብኝ፣ አልፈልግም፣ በቃ ሰለቸኝ ብላ ሰኒ ተናገረችው። እጇንም አነሳችበት፣ መታችው። በጣም የሚገርም ነገር ነው። ራኬ ወደ ክላሳቸው መጣችና ምንድን ነው እንደዚህ የምትጮት? ምን ሆናችሁ ነው ብላ ጠየቀቻቸው። አይ እህቴ ምንም አልሆንም፣ ዝም ብለን ነው። አይ ራኬብ ባልና ሚስት ይነጋገር የለ ልክ እንደዛ ነው፣ ኖርማል ነው ብሎ አለ ጆከር በድንጋጤ። ጆከር ራኬብን በጣም ነው የሚፈራት። እዚህ ላይ በጣም ነው እኔ ያሳዘኑኝ። እንባይ መጥቷል፣ አልቅሻለሁ። ድራማ ቢሆን ግን አልቅሻለሁ። አንዳንድ ጊዜ እኛ ሰዎች ስንባል ጥፋትን ልናጠፋ እንችላለን፣ ግን ደግሞ ይቅርታ የሚባል ነገር አለ። በይቅርታ ሁሉን ነገር ማለፍ እንችላለን። እዚህ ጋ በጣም ነው ጆከር ያሳዘነኝ። እባክሽን አንቺ እንኳ ትልቅ ነሽ፣ ቢያንስ አንቺ ተረጅኝ እያላት ልትሰማው አልቻለችም። ቀጥል ውጣ ከቤት ብላ ነው ያስወጣችው ራኬብ። ሰኒም ቀለበቷን አውልቃ በቃኝ የኔና ያንተ ነገር እዚህ ጋር አብቅቷል ብላ እየተንሰቀሰቀች ቀለበቱን አውልቃ አስቀመጠችለት። እባካችሁን እውነታውን ኑ እንሂድና ወይም ከሷ ስሙ፣ እኔና እሷ ምንም አይነት ነገር የለንም እያለ ነገራቸው። ግን ሊሰሙት ፈቃደኛ አይደሉም። ኪራ በገዛ ቤቱ ልክ እንደ እንግዳ ሄዶ ሆኖ ወደ ቤቱ ሄደ። የሚቀርም ነገር ነው። ዘበኛውም መቶ በሩን ከፈተለት። ራኬብ በጣም ልቧ ተሰብሯል፣ እያለቀሰች ትገኛለች። ሳላውን መንቅርቅዱን ምስቅልቅሉን ያወጣችው ለምን የኔ ህይወት ብቻ አይበቃም ወይ? እንዴት በእህቴ ላይ ደግሞ ይህንን ነገር ይሆናል? እንዴት በእህቴ ላይ ይደገማል? አምላኬ ሆይ ምን አርጌ ነው? ኧረ ተው፣ ምን አርጌ ነው? ምን በድዬህ ነው? እያለች ስቅስቅ ብላ ታለቅሳለች። የሁላችንም ልብ በጣም ተሰብሯል። ያንቺ ብቻ አይደለም ራኬ፣ የሁላችንም በጣም ነው የተበሳጨ ነው። በጣም ነው ልባችን የተሰበረው ማለት ነው። ሰኒ ክላሷ ገብታ በጣም ታለቅሳለች። ለምን አምላኬ እንደዚህ ሆነ እያለች በጣም ትንሰቀሰቃለች፣ ታለቅሳለች። ራኬብ መታ ቆረቆረች። እባክሽን ክፈችኝና ላዋራሽ፣ እባክሽን እንደሷ አትሁኚ፣ እህቴ ተረጋጊ እያለች ትገኛለች። በፍጹም አልከፍትሽም፣ በቃ ከቻልሽ ተይኝ፣ እባክሽን አልከፍትሽም አለቻት። እሷም ዝም ብላ ተመልሳ ሄደች። ራስሽን እሺ ጠብቂ ብላ ተመልሳ ሄደች። ጆከር ክላሱ ገብቶ ልብሱን እያዘጋጀ ይገኛል። በጣም ነው እኔ ውስጤን በጣም ነው ያዘንኩት። ምክንያቱም እንደዛ አልነበረም የነሱ ፍቅር ማለት ነው። በቀላሉ የሚቋጭ አይደለም። የኛ ደግሞ ታታሪዋ ሰራተኛ ሀኒቾ የኔ ቆንጆ የኔ ፍልቅልቅ ማለት ነው በጣም አቶ በላይ ጋራ ተስማምተው ስራዋን በአግባቡ በአክብሮት እየሰራች ትገኛለች። በቃ እኛ የምንፈልገው እንደዛ አይነት ታታሪ ሰራተኛ እንጂ ወለም ዘለም የሚል ሰራተኛ አንፈልግም። በቃ ሀና አይዞሽ በርቺ፣ አንቺ ስራውን ከጀመርሽ ጀምሮ በጣም ጎበዝ ነሽ፣ አሪፍ ላይ ነው ያለ ነው፣ በአሪፍ ነገር እየተካሄደ ነው ያለውና ከልብ ነው የማመሰግነው፣ ደሞዝሽ ደግሞ ከፍ ይላል ብሎ አላት። ስሚ ቤቲ
አንቺ ካሁን በኋላ እኔ ምልሽን አዳምጪ። አንቺ ካሁን በኋላ አለቃ ሳትሆኝ ዝቅ ብለሽ የሀና ተላላኪ ነሽ፣ ሀና ኃላፊ ናት ብሎ አላት። እንዴ አለቃ ለምን? እንዴት? እሷን አምናሃት ነው ወይ? በማለት ትናገራለች። አዎ እኔ ምልሽን ብቻ አድርጊ፣ ወሬ ከዛ ከዚህና መሰለሉን አቁመሽ ስራሽን በአግባቡ ስሪ። ሀና እንዴት አድርጋ ስራዋን በአግባቡ እንደምትወጣ እያት፣ ከእሷ ተማሪ ብሎ አላት። በጣም ደስ የሚል ንግግር ነው የተናገራት ማለት ነው። ጆከር እንግዲህ ሀናንም ሶሪ ጆከር ያው ከቤት ወጥቶ የሚሄድበት ቦታ ስለሌለው የሆነ ጥግ ቦታ ተቀምጦ በጣም እያዘነ ይገኛል። ፍቅርም እባክህን በጣም ይቅርታ፣ ይህ ሁሉን ነገር የሆነው በእኔ ምክንያት ነው፣ እባክህን ልለምን፣ ያለውን ነገር ሂደን እንንገራቸው እና ሊረዱን ይችላሉ በማለት ትናገራለች። በፍጹም ሁለተኛ ከአንቺ ጋር ማየት መታየት መሄድም አልፈልግም፣ እባክሽን አሁንም ከፊቴ ጥፊ እያላት ይገኛል። እሷ ደግሞ በእንደዚህ አይነት ሁኔታ እኔ የትም ቦታ ትችህ መሄድ አልችልም ትለዋለች። እባክሽን ለምንሽ ሂጅልኝ ሲላት አልሄድም ብላ ሙጭኝ ያለችበት፣ ቢበርደሽም ምን ቢልሽም እኔ ምንም አይነት ኃላፊነት የለም አልወስድም እያላት ይገኛል። ኪራ ገዛ ቤቱ ሄዶ እንግዲህ በእንግድነት ሄደ። በጣም የሚገርም ብዙ ትውስታዎችን እያስታወሰ ጭራሽ ደግሞ በመቀመጫ ራሱ ተነስ ከሱ ጋር አትቀመጥም እየተባለ ሌላኛ ሶፋ ላይ ሄዶ ተቀመጠ። ሳያስበውም በዛው እንቅልፍ ይዞት ሄደ። አቶ በላይ መጥቶ ቁጭ አለና አይኑን እያየው እየተገረመ ከዘራውን ኳኳ ሲያደርግ ኪራዬ ከእንቅልፉ ነቀው ይመታል። እንዲህ በጣም ይቅርታ ብሎ ጠየቀ።